تو سيدي بركان سنبر ما تهابر كذا هذه عنواني اللي مكفى سيو عنواني سوان عنده سنتين ያላችሁ متهابر አጂ ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛለን አልሐምዱሊላህ። እንግዲህ ዛሬ እንደዚህ ፈታ እያልን ነው። በዚህ አጋጣሚ ሽሮና በርበሬ በሶ ማዘዝ ለምትፈልጉ እንዲህ በሚያምር መልኩ እያዘጋጀው በተለያዩ ቦታዎች እየላኩ ነው። ወደ ወልዲያ፣ ሀይቅ፣ ሀራ፣ ወደ እርጎዬ፣ ዋጩ የተለያዩ አካባቢዎች ላይ እየላኩ ነው እንግዲህ ማለት ነው። ወደ ደሴ፣ ኮምቦልቻ ብዙ ቦታዎች ላይ እንግዲህ ታዘዝኩበት ቦታ በሙሉ እያደረስኩ ነው ማለት ነው። የምትፈልጉትን ነገር ማዘዝ ትችላላችሁ። ለቤተሰቦቻችሁ አስቤዛ የተለያዩ ነገሮችን አስቤዛ እንኳን የምታዙ ልጆች ያው ወደ አካባቢያችሁ ብታዙ ጥሩ ነው። አሁን ለምሳሌ የደሴ ልጆች የኮምቦልቻ ልጆች ምናምን ብዙ ጊዜ ለእናታችን አድርሽልኝ ምናምን ትላላችሁ። ያው እኔ ከገርባ ሄጄ ትራንስፖርት ምናምን አውጥቼ ከማደርስላችሁ እዛው አካባቢያችሁ ላይ ምናምን ማድረስ የሚችሉ ልጆች ስላሉ እነሱን ብታዙ ላለው ለእናንተ እንዳትከስሩ በማሰብ እኛም አይሞላለትም። ዛሬ ተሳክቶለት ሸንኮራ ጋብዞናል ማለት ነው። ያው እናመሰግናለን። ለትንሹ ያላመሰገነ ለትልቁ አያመሰግንም። ሸንኮራ ምንድን ነው? ባለፈው ኮምቦልቻ ውስጥ ያልጋበዝኳችሁ ከዛ በላይ አለ። እስኪ ጋብዞናል እናሳያችኋለን። እስኪ የሆነ ቪዲዮ አለ ግን ያው ቀርጸናል የተወሰነ ግን አንድ ጊዜ አይደለም በህይወት የሰው ልጅ በቃ አንድ ጊዜ አይደለም። አንተ አሁን ለምሳሌ በስንት አመት ነው አንድ ጊዜ ጋበዝከኝ? ቢዚ ስለሚያደርገኝ እንጂ አለመጋበዝ ፈልጌ አይደለም። ሰያው ሲታና ዞሮ ጊዜ ያልፋል። ታምናለህ? ናማ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የኢትዮጵያ ልጆች ሰላም እንዴት ናችሁ? እኛ አለን አልሐምዱሊላህ ረቢል ዓለሚን። ዛሬ በገርባ ትንሽ ፈምብቶን ትንሽ ሸንኮራ እየበላን እንዝናና ብለን ወጣ ብለናል። እንዴት ናችሁ እናንተ? ሁሉ ሰላም ነው ወይ? ልጄን እያሸተትኩኝ ይሄው ማሻአላህ አዛናል አዛኑ ይግባ እንጂ ከላም الحق ማሻአላህ አዛን እያለ ነው። እንደምታዩት መስጂድ አለ መዝናኛው ጋር። እስኪ ላሳያችሁ በደንብ እንግዲህ ማሚን ጋብዘን ብንለው ይዞ መጥቶ እዚህ ሸንኮራ ጋበዘን። ዋናው ማሰቡ ነው ብለን حي على الصلاة حي على الصلاة حي على الفلاح حي على الفلاح الله أكبر الله أكبر لا إله إلا الله አዛን አልቋል አሁን ማሻአላህ። እና በጣም ደስ ይላል። አንዳንድ ጊዜ እንዴት ተፈጥሮ ማየት ደስ ይላልና ሲደብራችሁ ፈታ ማለት ስትፈልጉ አበባው ማሻአላህ ግን መቁረጥ አይቻልም፣ ክልክል ነው። ሸንኮራው እየመጣ ነው። ሰይዱ መር ያመጣልን ሄዷል። አውራቸው አሁን እሷን አታናዳት። አንቺ በይ እና እሱ አይሰካለትም። ለማንኛውም አይሞላለትም። ዛሬ ተሳክቶለት ሸንኮራ ጋብዞናል ማለት ነው። ያው እናመሰግናለን። ለትንሹ ያላመሰገነ ለትልቁ አያመሰግንም። ሸንኮራ ምንድን ነው? ባለፈው ኮምቦልቻ ውስጥ ያልጋበዝኳችሁ ከዛ በላይ አለ። እስኪ ጋብዞናል እናሳያችኋለን። እስኪ የሆነ ቪዲዮ አለ ግን ያው ቀርጸናል የተወሰነ ግን አንድ ጊዜ አይደለም በህይወት የሰው ልጅ በቃ አንድ ጊዜ አይደለም። አንተ አሁን ለምሳሌ በስንት አመት ነው አንድ ጊዜ ጋበዝከኝ? ቢዚ ስለሚያደርገኝ እንጂ አለመጋበዝ ፈልጌ አይደለም። ሰያው ሲታና ዞሮ ጊዜ ያልፋል። ታምናለህ? ናማ አንዴ ቪዲዮ ነው እንግዲህ ሰይዱ መርችን መሐመድ ያሰን ጋር የለውም አቦ እዲ አንድ ላይ ታድዋል ለብሰው ውድና ሰይዲ አንተ ሰይዲ ተው ወርካም ሰናበ መቶ ሀብር ገዛ ታዲያ አንድ ላይ የሚከፈው ሰያው አንድ ስንት ነው ያላችሁ? መቶ ሀብር አጂ ያው ያምራል ሸንኮራ እንግዲህ ያው ግን ለመዝናናት ምናምን ለቦታው በጣም ወሳኝ የሆነ ነው እና ይሄ በዛ ነገር ነው። አያት ጩጬቱ ከጅላው ያለቃቀሰኝ ነው። እኔ ከፍላለሁ ሰያው ሁሉ አለ ተው በሞቴ ምናምን ግመል ያዘዝክልኝ መሰለኝ ሙለ ስኳር አያን ይመስላል። ለማንኛውም ቪዲዮአችን እየበላላን ደግሞ እየተጫወትን ታውናላችሁ። መልካም ጊዜ። አንተስ ምን ትላለህ ሰውዬ? እቺ ማሻአላህ ነው። ያው ወንዶች ግን ለሴቶች ጊዜ መስጠት እንዳለባቸው ታምናለህ? አታምንም? አንተ እንኳን አትታምም መዝበቅ። አይ አንተ ጎበዝ ነህ በነገር። አንቺ በይ ግዴታ ነው ካሁን በኋላ ያው እኔ ዞሮ የምማራርበትን ነገር በኮሜንት እስኪ እናንተ ሁላችሁም ልታወሩ ይገባል። እኔ ቢዚ የሚያደርገኝ ነገር አለ። ህይወቴ በጣም ቴንሽን ነው። የምሰራው ስራ አለኝ
እንኳን ቀኑ ማታው አልበቃ ብሎኛል። ሳውዲ አረቢያ መሰራለሁ ብያለሁ። የኢትዮጵያው ይለያል። እኔ በጣም ግን ዱንያ ነው እና አዎ ዱንያ ነው። ግን ብር ብቻውን ወሳኝ ነው ባይሆንም ግን እኔ የምፈልገው ሚስቴ ጠየቀችኝ ነገር ማግኘት አለባት። ልጆቼ ደስታቸው ገንዘብ ሲኖር ነው። ትምህርት ቤት እዚህ የመኪና ባትሪ አስመስሎ ዩኒፎርሙን እንዳይሄድ ለዛ ነገር ነው የማስበው። ግን ምን ታረጉታላችሁ? ሚስቴና ሰይዱ መራጠገብ ይሄን የወሬ ቦታ ያለውም እናንተ የምትሉትን በኮመንት ተጠብቃለሁ። ውሸት እኔ በመስራት አምናለሁ። ግን እንደው ጨርሰው ዱንያ የሚባል ግን ከባድ ነው እንጂ እኔ በመስራት የማላምን ሰው አይደለሁም። ገላለጥካት ግን ሚጣ ቢጃማውን ዝቅ አታደርግም? ወይኛውን እኮ ልንበላ ነው የኔ ሴት። ኧረ የኔ ጆፌ በቃ እና እና ማሻአላ ምሽቱ ከመዝናኛው ጋር እንዲህ ያምራል። መሽቷል። በነገራችን ላይ 12 ሰዓት ሆኗል። እና ይሄን ይመስላል። ለማንኛውም ሀባይቢ ያው እንግዲህ ገርባ ያላችሁ ልጆች ይሄን ማታውቁ አትኖሩም። ግን ካላችሁ ቀጨማ ይባላል ልዩ ቦታው፣ ማምጣት መዝናናት ትችላላችሁ። ሚል ማስታወቂያ በነፃ ይሄን ማያውቅ ደማቄ ነው እና እንብላ። ፈየላጥኩማ በላ ነኝ እንግዲህ ዙ መሸ ማለት ነው። ያው ሸንኮራውን እየላጣብቶና ጋር እየተጫወትን ነው። ይልመድብህ ብለናል። እንግዲህ አይ ወደ ዛርጊ ነቅረጫ ሁሉ እንመጣ ላውን እንግዲህ ጉዞ ላይ ናቸው አባትና ልጅ። መሽቷል። ለማንኛውም መች ልጄ እንዲያዘነጥል እንደውም የልጁ ፎንቃ ከኔ ይበልጡበታል ማለት ነው። ይረስቷል ማለት ይቻላል። እንግዲህ ሴት የወለዳችሁ እንዴት ናችሁ? እልቷን ጣላቸው እዚሁ በቃ። እስኪ አንዴ ደግሞ ማበኝ። እሺ እንቺ ምን ተሸከሚ፣ ችግር የለም። እና በቃ የሴቶች ፎንቃ አትጠይቁኝ። ለአባቷ ያላት ነገር የሚገርም ነው። አንዳንዴ ደግሞ አይንህና ላይ ትለዋለች። እና ያው ሴቶች ለካ ለአባታችን ያለን ነገር እንዴ ነው እና ያስቀናሉ። አንዳንዴ ማለት ነው ያስቀኑኛል። እሱም ደግሞ ሻሃዳ ሁሉ ሲትራ ባይሆን ብዬ ነው የፈራሁት። እና ሴትና አባት የሆነ ትስስር አለ ይመስለኛል። ብቻ ተፈጥሮ ያስተሳሰረው ነገር ነው። ደስ ይላል ብቻ። እና የዛሬው ምሽታችን ይሄን ይመስል ነበረ። እንደምታዩት ምሽቱ ጋር ደግሞ በጣም ያምራል። ለቪዲዮ እንኳን እንትን ይላል፣ ግን እንዴ ሲታይ ምናምን ደስ ይላል። እና በሌላ ቪዲዮ እስከምንገናኝ ቻው ቻው፣ ደህና ሁኑ።